አባታችን አቡነ ሀቢብ ወይም ደግሞ አባ ቡላ በአንዲት ጉርሻ ስለ አቡነ ሀቢብ ብሎ ለጎረሰ ሰው ርስተ መንግሥተ ሰማያትን የሚያወርስ ቅዱስ አባት። ይህንን ታላቅ ቅዱስ በምን እንመስለዋለን? እኛ ኃጢአተኞች ጣዕመ ዜናውን ነገረ ሕይወቱን ሰምተን ደስ ተሰኝተናል። አባትነትህ አንተን ለመሰሉ ቅዱሳን ቢሆንም እኛ ኃጢአተኞችንም ቸል እንደማትለን እናውቃለን። አባ ማን ነው እንዳንተ የክርስቶስን ሕማማት የተሳተፈ? ማን ነው እንዳንተ በፈጣሪው ፍቅር ብዙ መከራዎችን የተቀበለ? ማንስ ነው እንዳንተ በአንዲት ጉርሻ አማልዶ ርስትን የሚያወርስ? የፍጡራንን እንተወውና አባት ሆይ በፈጣሪ አንደበት እንኳን ተመስግነሃል። ቅዱሱ አባታችን ሆይ ለአንተ በጸጋ ክብር፣ ምስጋና፣ ስግደት ይገባሃል። በብስራተ መልአክ የተጸነሰው አባታችን አቡነ ሀቢብ አባ ቡላ ታችን የተወለደው ዘመነ ሰማዕታት ላይ ስለነበረ ሳይጠመቅ ለ1 ዓመት ቆይቷል። ምክንያቱም ቤተ ክርስቲያኖች በሙሉ ወድመው ስለነበረ በዱር በከተማ ምንም አይነት አብያተ ክርስቲያናት ማግኘት አይቻልም ነበር። ከ1 ዓመት በኋላ ግን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወደ ሮሙ ሊቀ ጳጳሳት ወደ አባ ሰለባስትሪዮስ ሂዳ ሂድ አጥምቀው ብላ አዝዛለታለች። ጳጳሱም ሊያጠምቀው ወደ በረሃ በሄደ ሰዓት ሕፃኑ በእግሩ ቀጥ ብሎ ቆሞ እጁን ወደ ላይ ዘረጋና አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመስግኗል። ሕፃኑ አባ ቡላ በ10 ዓመቱ ወላጆቹ ካረፉ በኋላ ቀጥታ ወደ ጣዖት አምላኪው ንጉሥ ሄዶ በሕፃን አንደበቱ ክርስቶስን ሰበከ። በዚህ የተበሳጨው ንጉሥም ስቃያትን አዘዘበት። በጅራፍ ገረፉት፣ በዘንግ ደበደቡት፣ ቆዳውን ገፈፉት፣ በመጋዝም ቆራርጠው ጣሉት። ነገር ግን ኃይለ እግዚአብሔር ከእርሱ ጋር ነበርና ገና በ10 ዓመቱ 7 ጊዜ ከሞት ተነስቷል። በመጨረሻ ሚያዝያ 18 ቀን አንገቱን ተከልሎ ሰማዕት ሆኗል። ቅዱሱ ቡላ ሰማዕትነቱን ከፈጸመ በኋላ ቅዱስ ሚካኤል በአክሊላት አክብሮ ገነት ወስዶ አስቀመጠው። በዚያም አባታችን አባ ቡላ ቅዱስ ጊዮርጊስን ተመለከተው። ሊቀ ሰማዕታት ቅዱስ ጊዮርጊስን ሲያየው በጣም ተደነቀ። መንፈሳዊ ቅናትን ቀንቷልናም ለአምላካችን ሂዶ ሰገደና ጌታ ሆይ እባክህ ወደ ዓለም መልሰኝና ስለ ፍቅርህ እንደገና ልጋደል ልሙት አለ። በጣም ይገርማል። ጌታም ወዳጄ ቡላ እንግዲህስ ሰማዕትነቱ ይበቃሃል፣ ነገር ግን ሱታፌ ጻድቃንን ታገኝ ዘንድ ፈቃዴ ነውና ሂድ አለው። ቅዱስ ሚካኤልም የቅዱስ ቡላን ነፍስ ከሥጋው ጋር አዋህዶ የመነኮሳትን ልብስ አልብሶ በገዳም ወስዶ አኑሮታል። ከዚህ በኋላ የተጋደለውን ተጋድሎማ ምኑን አንስተን ምኑን እንተወዋለን? አርብ የጌታን ሕማማትና ስቃይ እያሰበ ራሱን ያንገላታ ጀመር። ራሱን ይገርፋል፣ ፊቱን በጥፊ ይመታል፣ ሥጋውን እየቆረጠ ለዱር አራዊት ይሰጣል። ከትልቅ ዛፍ ላይ ተሰቅሎ ወደ ታች ይወድቃል። በጭንቅላቱ ተተክሎ ለብዙ ጊዜ በመጸለይ ናላው ወይም ደግሞ ጭንቅላቱ ይፈሳል። የጌታን ሕማማት እያሰበ ሌላም በጣም ብዙ መከራዎችን ተቀብሏል። ስለ ጌታ ስለ መድኃኔ ዓለም ፍቅርም ምንም ሳይቀምስ ለ42 ዓመታት ጾሟል። ጌታችን መድኃኔ ዓለም ኢየሱስ ክርስቶስም ስለ ተጋድሎና ስለ ክብሩ በየጊዜው ይገለጥለት ነበር። የሚታየውም እንደተወለደ፣ እንደተጠመቀ፣ እንደተሰቀለ፣ እንደተነሳ፣ እንዳረገ እየሆነ ነበረ። በጣም መታደል ነው። ጌታም ወዳጄ ቡላ እንዳንተ ስለ እኔ ስም ብዙ መከራን የተቀበለ ሰው የለም፣ አንተም የብዙዎች አባት ነህና ስምህ አቢብ ይሁን ብሎታል። አባታችን አቡነ ሀቢብ በተጋድሎ ሕይወቱ ከ10 ጊዜ በላይ ሞቶ የተነሳ ሲሆን በመጨረሻም መድኃኔ ዓለም ኢየሱስ ክርስቶስ ተገልጾ ወዳጄ ቡላ ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ፣ አቅም ቢያጣ አምላከ አቢብ ማረኝ እያለ 3 ጊዜ በዕለተ ዕረፍትህ የሚለምነኝን ያም ባይሆን በስምህ ቁራሽ እንጀራን ቢጎርስ እምርልሃለሁ ብሎት ነፍሱን በሰላም ወደ ሰማይ አሳርጓታል። አምላከ ጻድቃን ወሰማዕታት በቃል ኪዳናቸው እንዲምረን ቸርነቱ ይርዳን፣ በረከታቸውንም አትርፎ ይስጠን። አሜን። ይቆየን።